በሜዲትራኒያን ባህር ላይ ጀልባ ተገልብጦ ሰዎች መሞታቸው ተዘገበ። ወደ 100 የሚጠጉ ስደተኞችን አሳፍረው የነበሩ 2 ጀልባዎች በሊቢያ ባህር ዳርቻ ሰጥመው ሰዎች መሞታቸውን የነፍስ አድን ሰራተኞች ገልጸዋል። እስካሁን በሊቢያ ቀይ ጨረቃ መሞታቸው የተረጋገጠ 4 ተሳፋሪዎች 26 የባንግላዴሽ ዜጎችን አሳፍረው በነበረ ጀልባ ላይ የነበሩ ናቸው ብለዋል። በሰብአዊ ቡድን ወደ 70 የሚጠጉ አብዛኞቹ ሱዳናውያን የሆኑ ስደተኞችን አሳፍራ በሰመጠችው ሁለተኛዋ ጀልባ ተሳፋሪዎች ላይ ተጨማሪ ሞት ስለመድረሱ ግን ያሉት ነገር የለም። የተባበሩት መንግስታት ድርጅት የስደተኞች ድርጅት IOM ጀልባዎቹም በሰሜን አፍሪካና በጣሊያን መካከል ያለውን በአደገኛነቱ የሚታወቅ የፍልሰት መንገድ እየተጠቀሙ ነበር ብሏል። ጀልባዎቹም በሊቢያ ሰሜን ምዕራብ ከምትገኘው የወደብ ከተማ አልኩምስ የተነሱ ናቸው ሲል ድርጅቱ ገልጿል። የሊቢያ ቀይ ጨረቃ ሰራተኞቻቸውን በህይወት ለተረፉ ሰዎች እርዳታ ሲሰጡ እንዲሁም ጥቁር የአስክሬን መያዣ ቦርሳዎችን መሬት ላይ ተቀምጠው የሚያሳዩ ምስሎችን ይፋ አድርገዋል። በየዓመቱ በመቶዎች የሚቆጠሩ ሰዎች በተጨናነቁና አስተማማኝ ባልሆኑ ጀልባዎች ወደ ደቡብ አውሮፓ ለመሻገር ሲሞክሩ ህይወታቸውን ያጣሉ። የዓለም አቀፉ ስደተኞች ድርጅት IOM እንደ አውሮፓውያኑ 2025 በሜዲትራኒያን ባህር ወደ አውሮፓን ለማቋረጥ የሞከሩ ከ1500 በላይ ሰዎች ሞተዋል ወይም ጠፍተዋል ብሏል። ቁጥራዊ መረጃውን ሲያመለክት ከነዚህም ስደተኞች መካከል 1/3 የሞቱት በሊቢያ የባህር ዳርቻ እንደሆነም አመልክቷል።